ካሚል ይባላል። ከረዛን አካዳሚ ዛሬ የወላጆችን ልፋት በትንሹ ይቀርፋል ብዬ ያሰብኩትን ድረገጽ ወይም ደግሞ ዌብሳይት ላሳያችሁ ነው የመጣሁት ማለት ነው። እና የሰራሁት ዌብሳይት ምንድነው የአንድ ትምህርት ቤት የመመዝገቢያ ድረገጽ ነው ማለት ነው። ምንድነው ይሄ የሚያገለግለን? ብዙ ጊዜ አስተውለነው ከሆነ ወላጆች ልጆቻቸውን ለማስመዝገብ ሲሉ አላስፈላጊ የሆነ ድካም፣ የጊዜ ማቃጠልና የወረፋ ሲጠብቁ እናያለን። እና በዚህ በሰራሁት ድረገጽ አማካኝነት በቀላሉ ካሉበት ቦታ ሆነው በስልካቸው ወይም ደግሞ በያዙት ኤሌክትሮኒክ እቃ ማስመዝገብ ይችላሉ ማለት ነው። የዚህ ዋና ጽንሰ ሀሳቡ ምንድነው? የወላጆችና የተማሪውን ዋና መረጃ በማስገባት በፍሮንት ኤንድ ቋንቋዎች አማካኝነት ልጆቻቸውን ማስመዝገብ ይችላሉ ማለት ነው። እና በመጀመሪያ ስንሄድ የዚህን ድረገጽ ፈርስት ፔጅ ያመጣልናል ማለት ነው። በመጀመሪያ ይሄን ለመስራት የተጠቀምኩት ምንድነው ኮምፒውተር እና ያሰብኳቸውን ሀሳቦች በወረቀት በመጻፍ ከእንደገና ደግሞ ቪሲ ኮድ እና ፍላሽ ድራይቨር ተጠቅሜያለሁ። እና በመጀመሪያ ማንኛውም ሰው ዌብሳይት ክሬት ለማድረግ ሶስት ዋና የሚጠቀማቸው ነገሮች ተጠቅሜያለሁ። HTML፣ CSS እና ጃቫስክሪፕት ናቸው። HTML ምንድነው የሚጠቅመን? የዚህ ዌብሳይት ዋና የሚባሉትን ስትራክቸሮች ለመስራት ያግዞኛል ማለት ነው። እና CSS ምንድነው ደግሞ የዚህ ዌብሳይት እነዚህ የምታያቸውን ሎጎ፣ ስም፣ አጠቃላይ ያሉትን የማስዋብ ሂደቶችን በCSS ሰርቻለሁ ማለት ነው። እና ጃቫስክሪፕት ምንድነው የዚህ የመመዝገብ ሂደት እንደተሳካና በተጨማሪ ደግሞ ኢሜል እና ፓስወርድ ሲሳሳት እንደተሳሳትኩኝ የሚያስረዳኝ በጃቫስክሪፕት አማካኝነት ነው ማለት ነው። እና ወደ መመዝገቡ ሂደት ስንሄድ መጀመሪያ ወላጅ ምንድነው የሚያደርገው? የተማሪውን ሙሉ ስም ያስገባል ማለት ነው። እዚህ ጋር ለመመዝገብ እዚህ ጋር ምንድነው የምናደርገው? የወላጅን ኢሜል እናስገባለን ማለት ነው። ለምሳሌ ይሄን ኢሜል ብንጠቀም የወላጅ ኢሜል እንደዚህ እናስገባለን ማለት ነው። ከዛ በኋላ ምንድነው የምናደርገው? የወላጅን ስልክ ቁጥር እናስገባለን ማለት ነው። እዚህ ጋር አሁን ምንድነው የሚያሳየን? እዚህ ጋር አሁን ያስገባሁት የሚታይ ፓስወርድ አለ ማለት ነው። እና እዚህ ጋር ደግሜ ይሄንን ፓስወርድ በትክክል ካላስገባሁት እዚህ ጋር ወይ ደግሞ የተሳሳተ ፓስወርድ ባስገባና ሰብሚት ብለው አይሳካልኝም ማለት ነው። እዚህ ጋር መልእክት ይሰጠኛል እንደተሳሳትኩኝ። ይሄ ምንድነው በጃቫስክሪፕት አማካኝነት መጀመሪያ እንደተናገርኩት የፓስወርድ ብሳሳት እንደተሳሳትኩኝና ድጋሚ እንዳስተካክል የሚሰጠኝ እዚህ ጋር ሜሴጅ ይልክልኛል ማለት ነው። እንዳስተካክል ስለነገረኝ ድጋሚ አስተካክዬ እሞላለሁ ማለት ነው። ሌላ ጊዜ ምንድነው የሚያደርገው? ወላጅ ጥሬ ገንዘብ በመያዝ ወደ ትምህርት ቤት በአካል በመሄድ ነበር የሚያስመዘግበው። አሁን ግን በዚህ ዌብሳይት አማካኝነት ምንድነው እነዚህ አስፈላጊ ፎርሞችን በመሙላት ከዛ የመመዝገብ ሂደቱን ያጠናቅቃል ማለት ነው። ከዛ የክፍያ ሂደቱን ከ3 ቀን ከ1 ሳምንት ብቻ ከቀናት በኋላ መክፈል የሚችልበት አማራጭ ይሰጠናል ማለት ነው። የጊዜ ሂደቱ ካለፈ ደግሞ ምንድነው የሚያደርገው? መጀመሪያ ባስገባሁት ኢሜል አማካኝነት የተማሪ ክረም ከሚል ክፍያ ስላልተጠናቀቀ ወላጅ እንዲከፍል መልእክት ይነግረዋል ማለት ነው። እና ይሄ ተመራጭ ያደርገዋል። ስላዳመጣችሁ በጣም አመሰግናለሁ። ሰላም እንዴት ናችሁ? ስሜ ከድር ኑረዲን ይባላል። ከረዛን አካዳሚ 7ኛ ክፍል ነው የመጣሁት። አሁን የሰራሁት ሃርድ ኢሚዩኒቲ ሲሙሌሽን ወይም ሃርድ ኢሚዩኒቲ ሲሙሌተር የሚባል ዌብሳይት ነው። ይህንን ዌብሳይት የሰራሁበት ዋና ዓላማ ደግሞ ቫይረስ እንዴት እንደሚሰራጭ በአንድ አካባቢ ውስጥ ቫይረስ እንዴት እንደሚሰራጭ ለማሳየት ነው። ይህ ቫይረስ የሚሰራጭበትን ዋና ምልክት ቫክሲኔሽን ሬት ወይም ክትባት ወይም ከዛ ደግሞ ሶሻል ዲስታንሲንግ ወይም ደግሞ እንዴት እንደ ሰዎች የሚራራቁበትን መጠን ቫሪያብል በመግለጽ ሲሙሌሽኑን ማስጀመርና በማየት መቀጠል ይቻላል ማለት ነው። ይህንን ዌብሳይት ለመስራት የተጠቀምናቸው መሳሪያዎች ላፕቶፕ፣ መረጃን ለመመዝገብ ወረቀትና የተለያዩ መሳሪያዎችን ተጠቅመናል። ከሶፍትዌር ደግሞ HTML፣ CSS እና የጃቫስክሪፕት ኮድን ተጠቅመናል። የHTML ኮድን የተጠቀምነው እዚህ ጋር የምንመለከታቸውን ጽሁፎች በትክክል የተጻፉ እንዲሆን ለማድረግ ነው። የHTML ጽሁፍን የተጠቀምነው የCSSን ደግሞ የተጠቀምንበት ምክንያት እዚህ ጋር ያሉትን ቀለሞች፣ ዲዛይኖች እና ከለሮች በአጠቃላይ እንድናይና እንድንመለከት ለማድረግ ነው። ዲዛይንና ስታይሎችን ለማግኘት ነው። ጃቫስክሪፕትን የተጠቀምንበት ዌብሳይታችን ፋንክሽናል እንዲሆንና ዌብሳይታችን ክሊኮች በምንነካ ጊዜ የሆኑ ነገራቶች እንዲፈጠር እና ደግሞ ሲሙሌሽኑን ለማስጀመር ነው የተጠቀምነው። የHTML፣ የCSS እና የጃቫስክሪፕት ኮድን ተጠቅመናል በዋናነት። አሁን ደግሞ በመቀጠል እንዴት እንደሚሰራ ለማሳየት እሞክራለሁ።
የፖፑሌሽን ሳይዙን በተመለከተ እስከ 300 ድረስ መሄድ ይችላል። እስከ 300 ድረስ ያደረግንበት ምክንያት በወረዳ 8 ቀጠና 6 አካባቢ ባሉ 10 ኪሎ ሜትር ስኩዌር በሚሆን ቦታ ላይ በሰራ ነው ሪሰርች ምክንያት ነው እስከ 300 ድረስ ያደረግነው። ለኤክስፐሪመንት ግን እስከ ከ50 ድረስ ጀምሮ እስከዚህ ድረስ ማድረግ እስከ 300 ድረስ መቀያየርና ቼንጅ ማድረግ እንችላለን። ቫክሲኔሽን ሬትን በተመለከተ ደግሞ በአንድ አካባቢ ውስጥ የሆነ ቫይረስ ቢገባ በዋናነት ቫይረሱ እንዲሰራጭ የሚያደርገው ወይም ደግሞ የቫይረሱን አፌክት የሚያደርገው ዋነኛው ነገር ቫክሲኔሽን ሬት ነው። ስለዚህ ቫክሲኔሽን ሬቱን ተጠቅመናል ማለት ነው። በመቀጠል ቫክሲኔሽን ሬቱ ከ75% በታች ከሆነ ከ75% በታች ከሆነ ቫይረሱ ብዙ የመውደቅ እቅድ ወይም የመውደቅ አዝማሚያ አይኖረውም። ነገር ግን ከ75% በላይ ከሆነ ግን ብዙ ጊዜ ቫይረሱ ይወድቃል። የቫክሲኔሽን ሬት ገደብ ያደረግንበት እስከ 95% ድረስ ነው። እስከ 95% ያደረግንበት ምክንያት ደግሞ አንዳንድ ሰዎች በባህልም ሊሆን ይችላል፣ በእምነትም ሊሆን ይችላል እና በተለያዩ በእምነትም በሃይማኖትም ሊሆን ይችላል ክትባትን እንደ መጥፎ ነገር ስለሚያስቡትና ያንን ለመከላከል ነው እና የእነሱን ግምት ውስጥ በማስገባት ነው እስከ 95% ድረስ ያደረግነው። ሶሻል ዲስታንሲንግ ማለት ደግሞ ሰዎች ያው ቫይረስ ጀነራሊ በዳይሬክት ኮንታክት እና በተለያዩ ነገሮች ስለሚሰራጭ ሶሻል ዲስታንሲንጉን የተጠቀምንበት ዋነኛው ምክንያት ደግሞ እንዴት ሰዎች ይቀራረባሉ ወይስ አይቀራረቡም የሚለውን ለማሳየት ነው። ቫክሲኔሽን ሬቱ በዋናነት ቫይረሱን አፌክት ሊያደርገው የሚችለው ዋነኛው መሳሪያ ቫክሲኔሽን ሬት ሲሆን በቀጣይ ደግሞ ሶሻል ዲስታንሲንግ ነው። እስቲ አሁን መጀመሪያ እስቲ ቫክሲኔሽን ሬቱን ግልጽ ለማድረግ ቫክሲኔሽን ሬቱን 0% አድርገን ሲሙሌሽኑን እናስጀምረዋለን። ያው አሁን ቫክሲኔሽን ሬቱን 0% አድርገናል። ሶሻል ዲስታንሲንጉን 0% ጋር ማለት በጣም የተቀራረቡ ናቸው፣ ሰዎች ይቀራረባሉ ማለት ነው። እስቲ ወደዚህ አካባቢ እናድርገውና 10 ሃፍ ላይ እናድርገውና እንጀምር። እዚህ ጋር ቫይረሱ በጣም በፍጥነት የተሰራጨበት ምክንያቱም እዚህ ጋር ቀይ ነጥቦች የቫይረሱ የተያዙ ናቸው፣ ሰማያዊ ደግሞ በቫይረሱ ተይዘው የተለቀቁ ናቸው። እዚህ ጋር በምንመለከተው መልኩ አሁን ላይ 100% ሰው ተይዟል። ከ300 ውስጥ አሁን አንድ ሰው ተይዞ አክቲቭ ኬዝ ያለው አለ። ነገር ግን 299 ሰዎች በቫይረሱ ተይዘው ነበረ። ነገር ግን አሁን ላይ ነፃ ናቸው። ቫይረሱ በመሞትም ሊሆን ይችላል በተለያዩ ምክንያት ግን ሁሉም ሰው ተይዞ ነበረ። 100% ኤቨር ኢንፌክትድ የሆነበት ምክንያት ለዛ ነው። ዴንስሊ ፖፑሌትድ ኤሪያ ደግሞ ማለት በጣም ጥብቅብቅ ያለ ቦታ ነው። ምክንያቱም ሀፍ ላይ ነው ሁሉም ነገር የሚቀየረው። ከዛ በኋላ እስቲ ይሄ ከርቭ ደግሞ የሚያሳየን ነገር ቫይረሱ ከዜሮ ጀምሮ እንዴት በጣም በኃይልና እንዴት በጣም በፍጥነት እንደተሰራጨ ወደ ላይ እንደወጣና የሆነ ጊዜ ላይ ደግሞ እኩል ሄዶ ከዛ በኋላ መጨረሻ ላይ በሰዎች በክትባትም ሆነ በተለያዩ ምክንያቶች ቫይረሱ ወይም በሞትም ሊሆን ይችላል ቫይረሱ ለቋቸዋል። እዚህ ጋር ይሄን መረጃ ያገኘነው ከወረዳ 8 ቀጠና 6 ኤስቲሜትድ ኤሪያው 10 ኪሎ ሜትር በግምት 10 ኪሎ ሜትር ስኩዌር ከሚመሆን ቦታ ላይ ነው። ለነሱም ምስጋና አለና ከዛ በኋላ ፖፑሌሽን ሳይዙን እነዚህን ካደረግን በኋላ እስቲ አሁን ደግሞ ቫክሲኔሽን ሬቱን 95% አድርገን እንዴት ክትባት ቫይረሱን እንደሚያስቆመው እንይ። እዚህ ጋር በምትመለከቱት መልኩ ቢጫ ማለት የተከተበ ሰው ማለት ነው። በጣም ትንሽ ቫይረስ የተያዙ ሰዎች ብቻ ነው ያሉት። በክትባቱ ምክንያት ሰዎች ቫይረሱ አልተያዙም ማለት ነው። ከዛ በኋላ እዚህ ጋር ሶሻል ዲስታንሲንጉን ከማየታችን በፊት በጣም ቫይረሱ ብዙ ጊዜ ቆይቷል። ከርቡን በምንመለከተው ጊዜ በትንሹ ነው የተነሳው። አጠቃላይ ቫይረስ ያለበት መጠን በጣም ዝቅተኛ ነው። 95.3% ደግሞ አሁንም ቢሆን በቫይረሱ አልተያዘም ነው ማለት ነው። አጠቃላይ ቫይረሱ አልተያዘም። የፕሮጀክታችን ዋና ውጤት ወይም ደግሞ ለውጤት የተጠቀምንበት ነገር እኔ እዚህ ጋር ክትባት ብከተብ ወይም ደግሞ ክትባት ብከተብ ካልተከተበ ሰው ወደ እኔ የሚመጣውን የቫይረስ ስርጭት ለመቀነስ ነው። ምክንያቱም አንደኛ ነገር የሆነ ሰው ቢከተብ ከዛ በኋላ ከሆነ ሰው አልፎ ወዳልተከተበ ሰው ለመምጣት ቫይረሱ በጣም ስለሚከብደውና ያው ርቀትም ስላለው በዛ ምክንያት ለመጠቀም ነበረ። ይሄን ይመስላል የፕሮጀክታችን። በረዘን አካዳሚ ተማሪዎች በተለያየ ሁኔታ የፈጠራ ስራን ሲሰሩ ቆይተዋል። እንግዲህ በዛሬው የፈጠራ አውደ ርዕይ ላይ እንደተመለከታችሁት አብዛኛው ተማሪዎች የተለያዩ የፈጠራ ስራዎችን አሳይተዋል። ከዛ ውስጥም እንደ አይቲ ክፍል የተለያዩ ፕሮጀክቶችን፣ ድረገጾችን ሰርተዋል። እዚህ እንደ አይሲቲ ሴንተር ደግሞ 5 አካባቢ የድረገጽ አይነቶችን ሰርተዋል። እዚህ ጋር ደግሞ የሰሩት የዌብሳይቶች አጠቃላይ የተሰራው በተማሪዎቹና በመምህራን እገዛ ነው። አብዛኛውን ተማሪዎቹ ጊዜያቸውን ሰውተው ጊዜያቸውን ሰጥተው አይሲቲ ሴንተሩ ሙሉ የዌብሳይት ስራን እንዲሰሩበትና እንዲሁም ደግሞ የኔትወርክ አቅርቦት የኮምፒውተር አቅርቦት ተሰጥቷቸው እየሰሩ የቆዩበት ሁኔታ አለ ማለት ነው። ታዲያ እነዚህ ተማሪዎች ከመጀመሪያው በትንሹ እንኳን ይህን ካሳዩን ወደፊት ትልቅ ቦታን እንደሚረከቡልን እናምናለን። ዛሬ ደግሞ ትልቅ ነገር እንዳሳዩንም እናምናለን ማለት ነው። ስለዚህ እዚች ጋር ትንሽ ለማብራራት እንኳን ተማሪዎች እዚች ጋር የሰሩልን ስለ
ቫይረስ መከላከያን የሚያሳይ ነው እና በዚህ ጋር ስናይሰ ደግሞ ተማሪዎች ረዛን አካዳሚን በመጠቀም በትንሹ በድረገጽ እንዴት መመዝገብ እንዳለባቸው ከርቀትም ሆነው መመዝገብ እንዳለባቸው ሰጥተዋል። እዛ ጋር ያሉ ተማሪዎች ደግሞ ስናይ የሆስፒታል የአፖይንትመንት የቀጠሮ ስራዎችን እንዲሁም ደግሞ ሆስፒታሉ ላይ የሚሰጡ ሙያዎችንም አጠቃላይ ሰጥተውናል አገልግሎቶችን ማለት ነው። ወደዛ ጋር ስንመጣ ደግሞ የስኩል ሲስተሙን አጠቃላይ ያሉ ነገራቶችን ስኩሉ ምን እንደሚሰጥ ምን አይነት መምህራኖች እንዳሉት ምን ያክል ስታፎች እንዳሉት ተማሪዎች ምን ያክል እንደሆነ እያንዳንዱ የውጤት ትንተናውን እንዲሁም ደግሞ እንዳጋጣሚ ሆኖ ትምህርት ቤቱን እንኳን መረጃ ለመጠየቅ ያንን መረጃ የሚሰጥ ሲስተም ነው የሰሩት። እዚህ ጋር ስንመጣ ደግሞ የተማሪዎች የንባብ መከታተያ ነው። ተማሪዎች በተለያዩ በሶሻል ሚዲያዎች ይቸገራሉ። ሶሻል ሚዲያ ቀልባቸውን ሲስብ ወይ ደግሞ ፎከሳቸውን ትኩረታቸውን ሲስባቸው ይታያል። ነገር ግን ይህ ዌብሳይት ምንድነው የራሱ ኖቲፊኬሽን ተጠቅሞ ተማሪዎችን በደንብ የሚያስታውሳቸው ሲሆን እዛው ታይመር አለው ምን ያክል ሰዓት ማንበብ እንዳለባቸው ምን አይነት መጽሐፎችን ኖቶችን ማግኘት እንዳለባቸው ያሳያል። በተመሳሳይ ደግሞ እዛው እቅዳቸውን ማውጣት ይችላሉ ማለት ነው። ስለዚህ በአጠቃላይ እነዚህ ድረገጾች የረዛን ተማሪዎችን የሚወክሉ ሲሆን ተማሪዎቹም ደግሞ በደንብ አጠናክረው ከሄዱበት የተሻለ ነገር ለወደፊት ለማህበረሰቡ ለኡማው በደንብ እንደሚያበረክቱ እናምናለን። አመሰግናለሁ። ስሜ አክረም ጃን ዩሱፍ ይባላል። ሰፈሬ አንፎ ትምህርት ቤት የረዛን አካዳሚ ክፍሌ ደግሞ 6A። እኛ የሰራን የፈጠራ ስራ መኪና ሲሆን ይህ መኪና ደግሞ ሰዎችን ከትራንስፖርት ችግር እንዲጠብቅ ነው። እንዲሁም ይህ መኪና ወደፊት በማርሽ ወደፊት ወደ ኋላም የራሱ ሞተር የራሱ ባትሪ ስላለው እስከ 100 ኪሎ ግራም ድረስ መሸከም ይችላል። ይህ መኪና 21 ቮልት ባትሪ እና የራሱ 4 ጎማ እንዲሁም ብረታ ብረቶች አሉት። ይህን መኪና ለመስራት በመጀመሪያ የተለያዩ ብረታ ብረቶችን በመበያየድ እንዲሁም የራሱን ባትሪ ዲናሞ ገዝተን ከጎማው ጋር አገናኝተነዋል። የመሪው ቴክኒክ በብረት በመስራት የበያየድን ከዛች ጋር ደግሞ የራሱ ባትሪ አለ። ባትሪው ፓወር የሚሰጠው ቀጥታ ለዲናሞ ሳይሆን ወደ ማርሹ ነው። ማርሹ ደግሞ ለዲናሞ ወደ ኋላና ወደፊት እንዲሽከረከር ያዘዋል። ይሄ መኪና ወደ ቀኝ ወደ ግራም መሽከርከር ይችላል ማለት ነው። ይህን መኪና ለመስራት በትንሹ እስከ 8 ወር ድረስ ፈጅቶብናል። ያወጣነው ዋጋ ደግሞ ከ10,000 እስከ 15,000 ብር። ለሌሎች ሰዎች ማስተላለፍ የምፈልገው ነገር ይህንን መኪና ቀጣይ ዓመት ወይ ከዛ በኋላ በተለቅ አድርገን በጥሩ ዲዛይን እንደምናመጣው አስባለሁ። እናመሰግናለን። Good morning, respected guests. Welcome to our science fair program. We are grade 7B students and we are happy to present our project to you. የፕሮጀክታችን ርዕስ ሚኒ ስማርት ደስትቢን ይባላል። በመቀጠል ተማሪ ተስኒም ስለ ፕሮጀክታችን ዓላማና ጽንሰ ሀሳብ ነግረናለች። ፕሮጀክታችን ዓላማ ምንድነው? ቆሻሻን በቀላሉ ከቫይረስ ከፈንገስና ከተለያዩ ባክቴሪያዎች ነፃ በሆነ መልኩ ቆሻሻን ለመጣል የሚያግዘን ነው። የፕሮጀክታችን ጽንሰ ሀሳብ ደግሞ እዚህ ጋር የምንመለከተው አልትራሶኒክ ሴንሰር አማካኝነት ቆሻሻን በ1 ሴንቲሜትር ርቀት ሴንስ በሚያደርግበት ጊዜ ከውስጥ ያለው ሰርቮ ሞተር ደግሞ እንደ ፓምፕነት ተጠቅመን ፓምፑ ደግሞ ይግፋውና ቆሻሻው በጣያችን ይከፈታል ማለት ነው። ስለዚህ በመቀጠል ደግሞ ተማሪ ቀመር የተጠቀምናቸውን እቃዎችና እንዴት ተጠቀምናቸው ታስረዳናለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ስሜ ቀመር ከድር ይባላል። ይሄን ፕሮጀክት ለመስራት የተጠቀምናቸው ግብአቶች አልትራሶኒክ ሴንሰር ተጠቅመናል፣ አርዱኖ ቦርድ ተጠቅመናል፣ ቼምበር ኬብል ተጠቅመናል፣ ዩኤስቢ ኬብል ተጠቅመናል እና እዚህ ጋር የምታዩት ሰርቮ ሞተር ይባላል። በመቀጠል አጠቃቀሙ ደግሞ ቆሻሻው በዚህ መልኩ ስናሳየው በ1 ሰከንድ ይከፈላል። ስላዳመጣችሁን በጣም አመሰግናለሁ። በመቀጠል ደግሞ ጁማና ስሜ ጁማና እባላለሁ። አሁን ማቀርብላችሁ የካርቶን ሂደቱን ነው። መጀመሪያ ካርቶን ቅርጽ አስያዘን፣ በመቀጠል ደግሞ ሰርቮ ሞተሩና አልትራሶኒክ ሴንሰሩን
ጋር ጣበቅና በመቀጠል ተስፋ ተቀብላለች። ከዛ ደግሞ በፒሲያችን አማካኝነት አርዲኖ ኮድ ከጻፍን በኋላ እዚህ ላይ አፕሎድ አደረግነው። አፕሎድ ካደረግነው በኋላ ደግሞ በዩኤስቢ ኬብል አማካኝነት ከዚህ ጋር ሰካነው ማለት ነው። ከዛ በይሄኛው በፒሲ መጠቀም ደግሞ ኤክስፔንሲቭ ከሆነብን በ9 ቮልት ባትሪ በክሊፕ ቦርድ አማካኝነት መጠቀም እንችላለን። እናመሰግናለን። Good morning, respected guests. Welcome to our science fair. We are grade 4A students and we are happy to present our project to you. የፕሮጀክታችን ርዕስ የሚሆነው የቃሪያ መፍጫ የሚያቃራ መቁረጫ ነው። ቀደም ተቀርብላችሁ ተማሪ ኢህሳን አብዱ። ፕሮጀክቱን እንደሚከተለው ሰርተናል። የፕላስቲክ መያዣውን ለቃሪያ ማጠራቀሚያነት በመሆን መልኩ አዘጋጀነው። ሁለተኛ ከእቃው ክዳን ላይ ምላጮችን በጥንቃቄ አድርገነው። ሶስተኛ እዚህ ውስጥ የሚገኘውን ባትሪ ከዲስ ሞተር ጋር በማያያዝ ቃሪያውን በዚህ መልኩ መፍጨት ይችላል። ኦናል የፕሮጀክታችን ውጤት ይሄን ይመስል ነበረ። If you have any suggestion or question, please feel free. Welcome to our science fair project. We are grade 8A student. Now we are happy to present our project for you. Let's start. We're gonna show you a magnesium oxide, how its reaction. It's how reaction look it. It's good. It is magnesium oxide. Okay, let's go to the next our project. በመቀጠል የሰራነው እንቁላል ቅርፊቱን ደረቅ እንቁላል ቅርፊቱን ወደ ስፖንጅ ለመቀየር ነው። ለመቀየር መጀመሪያ የተጠቀምነው አንድ እንቁላል እና አቼቶና ከለር ፉድ አንድ ክዳን በመጨመር ለ3 ቀን ወይም ለ5 ቀን ተጠቅመን ለ3 ቀን ወይም ለ5 ቀን ሪዛልቱ ይሄ ይመስላል። እሺ በመቀጠል የሃይድሮጅን ፐሮክሳይድ እና የፖታሺየም ፐርማንጋኒዝን ሪአክሽን እናሳያለን። እዚህ ውህድ ላይ የተፈጠረው 4 ነገር ነው። ውሃ፣ ኦክሲጅን እና ማንጋኒዝ ኦክሳይድ እና ፖታሺየም ኦክሳይድን 4 ነገር ፈጥሯል ሪአክሽኑ። That's all. Thank you for listening. We are happy to show you this project, and I think you will get helpful and inspiring. Thank you. አሁን የቤዝን ኢንዲኬተሮችን ነው እናቀርብላችሁ። በመጀመሪያ እዚህ ውስጥ ውሃ አለ። ውሃ ውስጥ ሶዲየም እንጨምርበታለን። ይሄው እዚህ ጋር የተዘጋጀ ሶዲየም አለ። እዚህ ጋር ሶዲየሙን በምንጨምርበት ጊዜ ይሄኛው ወደ ሶዲየም ሃይድሮክሳይድ ይቀየራል። ኤክስፕሎድ ሊያደርግ ይችላል። አሁን እዚህ ውስጥ ዋተር ነበረ። ሶዲየም ስንጨምርበት ወደ ሶዲየም ሃይድሮክሳይድ ተቀየረ ማለት ነው። አሁን ይሄ ሶዲየም ሃይድሮክሳይድ ቤዝ መሆኑን አለመሆኑን ለማረጋገጥ እናደርጋለን። ሬድ ሊትመስ ፔፐር እንትኑ ሲከተት ቤዙ ሲከተት ወደ ብሉነት ይቀየራል። ይሄው ሬዱ ወደ ብሉ ተቀይሯል ማለት ነው። አሁን ደግሞ ይሄ ውሃ ነው። እዚህ ውስጥ ውሃ አለ። አሁን ውሃ መንደድ አይችልም። ቤንዚን እንጨምርበታለን። እዚህ ውስጥ ጨምርበት እንካሽ ጨምርበት። ቤንዚን እንጨምርበታለን። ቤንዚን ስንጨምርበት ምንድነው የሚያደርገው? ይሄ በርን አደረገ ማለት ነው። ይሄ አሁን ቤንዚኑ ነው በርን የሚያደርገው። አሁን ማሳያችሁ የዋተር ዴንሲቲ ነው። እዚህ ጋር እንደምታዩት መጀመሪያ ኦን ኦፍ እናበራለን። ኦን ኦፍ ስናበራው ቴር የሚለውን እናካለን። 0 ነው።
ከዛ በኋላ የዋተር እንትን ደግሞ 1 ግራም ፐር ኤምኤል ስለሆነ እዚህ ላይ እንጨምርበታለን። የዋተር እንትኑ 100 ኤምኤል ስለሆነ ማለት ነው 1 ግራም ፐር ኤምኤል ማለት 100 ማለት ነው። 100 ኦቨር 100 ሲሆን ያው አንድ ስለሆነ ያው የዋተር ዴንሲቲው 100 ፐር ኤምኤል ማለት ነው። እዚህ ጋር አፕሮክሲሜትሊ 100 ፐር ኤምኤል ነው። Alright, Sam Sam, alright, Sam Sam, alright, Sam Sam, alright, Sam Sam. Alhamdulillah, Alhamdulillah, Subhanallah, Subhanallah.